አይ አውኮ ካፒታልህን ኢፈርትህንም ለማውጣት አንድ ቢዝነስ አይዲያ ይገባዋል ብለህ እንዴት ነው የምትመዝነው? ኦኬ ይገባዋል ብለህ እንዴት ነው የምትመዝነው? በነገራችን ላይ ልጅ ሁሉ እኩል አይደለም። ስታስቡት ሀሳብ ልጅ ነው ብያለሁ። ልጅ ሁሉ እኩል ነው። በነገራችን ላይ ሊስትሮ የሆነ ሮ ማለት ነው ባይዘው ያለ ሰው ስሙ ሊስትሮ ሃይሮ ደግሞ ሊኖር ይችላል ብለን አስብና ሊስትሮ ሃይሮ እኩል ሀሳባቸው መመዘን ይችላል። ባሉበት ቦታ የተሻለና ቤስት መሆን ፐርፎርም ማድረጋቸው ነው። አንድ ጓደኛ ነበረኝ ድሮ መሀንዲስ ነው። ትልቁ ባንክ ላይ ይሰራ ነበረ። አብረን የተመረቅነው ምሳ አብረን በላና ጫማ አስጠርጎ እሱ ይገባል፣ እኔ እሄዳለሁ። ኢት ዋዝ ላይክ እንደዚህ ነበረ ዘመናችን እና እኔም ስራ እየሰራሁ ትንሽ ተበረታትቼ ደህና ሆኜ ነበረ። አንድ ጊዜ ምሳ በላንና ወካ አረግ እሱ ሁሉ ጊዜ ሱፉና ከረባቱ አጥፎ ቢሮ መግባት አለበት። እንደዚህ እዛ ጊዜ የሆነ ብቻ 1000 የማይሞላ ደግሞ እና እንትን እናረግ ጫማ አስጠርጎ ሲወጣ አንድ ላይ ነበር። ከዛ ሁሉ ጊዜ ስለምንወደው ልጆች ጫማ እንዲቀርበው አንድ ጊዜ ብዬ ስንት ታገኛለህ ልጁ 300 ብር በቃ አልሰራውም ካልኩኝ ያገኛለሁ አላ። እዛ ዞር ብዬ ጠየቁትና ስንት ታገኛለህ? ጓደኛዬ ማለት ነው የሊስትሮ የሚያገኘውን 3 ገብቶሻል አለው። ፐርፎርማንስ፣ አይዲያ፣ አቲቲዩድ፣ ኖሌጅ፣ ቢዝነስ በጠቅላላ ፐርፎርማንሳቸው ፊልም ፐርፎርማንስ የሚለካው አንደኛው ፓራሜትር እኮ ሴልስ ነው።